Audio Jungle. ሰላም ጤና ይስጥልን እየተከበራችሁ የቻናላችን ቤተሰቦች ዛሬ ሁላችንም ልንሰማው የሚገባ ከሰማይ ከሚወርደው ሚሳኤል በላይ አደገኛ ስለሆነውና በየቀኑ በያዝነው ስማርት ስልክ ውስጥ ስለሚካሄደው ድምጽ አልባ ጦርነት እንነጋገራለን። አሁን ላይ ዓለም ትኩረቷን እስራኤልና ኢራን ላይ አድርጋለች። በሰማይ ላይ የሚወነጨፉት ሚሳኤሎችና የሚጋጩት የብረት ጋሻዎች ወይም አይረን ዶም እያየን እንገረማለን። ነገር ግን ከዚህ ጤስና ፍንዳታ በስተጀርባ በዝምታ የሚካሄድ ሌላ አስፈሪ ጦርነት አለ። ይህ ጦርነት የሳይረን ድምጽ የለውም፣ ጭስ አያወጣም። የሚመጣውም እንደማንኛውም ምንም ጉዳት እንደሌለው የጽሁፍ መልእክት ወይም ኤስኤምኤስ ሆኖ ነው። ይህ ድምጽ አልባው ሚሳኤል ይባላል። ባለፉት ሳምንታት በእስራኤል ሲቪሎች ላይ የሚሰነዘሩ የፊሽንግ ወይም የዲጂታል አሳ ማጥመጃ ጥቃቶች በከፍተኛ ሁኔታ ጨምረዋል። የኢራን የሳይበር አጥቂዎች የህዝቡን የደህንነት ስጋት እንደ መልካም አጋጣሚ በመጠቀም የተቀናጀ የዲጂታል ዘመቻ ከፍተዋል። መልእክቶቹ የሚላኩት በሙያዊ አጻጻፍ እንከን በሌለው ዕብራይስጥኛና በትክክለኛ የመንግስት ወይም የባንክ አርማዎች ታጀቡ ናቸው። አስቸኳይ የደህንነት ማሻሻያ፣ ከባንኩ የተላከ ያልተለመደ እንቅስቃሴ ማስታወቂያ ወይም የመንግስት የደህንነት መመሪያ የሚሉ መልእክቶች ስልክዎ ላይ ብልጭ ይላሉ። አጥቂው የሚፈልገውን ነገር ብቻ ነው። ያችን ሊንክ አንዴ እንድትጫኗት ወይም ክሊክ እንድታደርጓት። ያቺ አንዴ ክሊክ ግን የባንክ አካውንቶን፣ የኢሜል ሚስጥሮንና መላ ህይወቶን ለጠላት አሳልፋ የምትሰጥ ክፍት በር ናት። ይህ ጉዳይ ለእስራኤላውያን ብቻ የተተወ ስጋት እንዳይመስላቸው። ወደኛ ወደ ኢትዮጵያ ስንመጣስ ጦርነቱ ዲጂታል እስከሆነ ድረስ ድንበር የለውም። ዛሬ በሀገራችን የዲጂታል ባንኪንግ እና የሶሻል ሚዲያ አጠቃቀም በከፍተኛ ሁኔታ በጨመረበት በዚህ ወቅት እኛም የነዚህ ዓለም አቀፍ አጥቂዎችና የሀገር ውስጥ አጭበርባሪዎች ዋነኛ ኢላማ እየሆንን ነው። የቴሌብር ሽልማት ደርሶታል፣ የባንክ አካውንቱ ታግዷልና በዚህ ሊንክ ያረጋግጡ የሚሉ መልእክቶች በየቀኑ ስልካችን ላይ ያንኳኳሉ። ልክ እንደ እስራኤሉ ሁኔታ የእኛም አጥቂዎች የሚጠቀሙት ስነልቦናዊ ዘዴን ነው። ሰዎች በቸኮሉበት፣ በፈሩበት ወይም በጓጉበት ቅጽበት ቆም ብለው እንዲያስቡ ያደርጓቸዋል። በዘመናዊው ዓለም የሰው አይን ብቻውን እውነተኛውና ሐሰተኛውን መለየት የማይቻልበት ደረጃ ላይ ደርሰናል። እንደ ስካንማይ ኤስኤምኤስ ያሉ የቴክኖሎጂ መድረኮች አስፈላጊነታቸው የጎላው። በመጨረሻ ማሳሰቢያችን ይህ ነው። ጦርነቱ በሰማይ ላይ ብቻ አይደለም፣ በእያንዳንዱ ዜጋ ኪስ ውስጥም ጭምር ነው። ሊንክ ከመጫኑ በፊት ቆም ብለው ያስቡ። ካልጠየቁት አካል የሚመጣ ማንኛውም አስቸኳይ መልእክት የጥቃት መልእክት ሊሆን ይችላል። ራሳችንና መረጃችንን በመጠበቅ የዲጂታል ጦርነቱን በንቃት እንከላከል። ይህ መረጃ ለወዳጅ ዘመዶ እንዲደርስ ቪዲዮውን ሼር ማድረጋችሁ እንዳትረሱ። በቀጣይ በሌላ አስደማሚ መረጃ እስከምንገናኝ በቸር ቆዩ።